ለምን ማን ደስ ይበለው ብዬ ነው አንቺ ማጣሽ? አንቺ ስኔ ማን ደስ ይበለው ብለሽ ነው የምታጪ? ለምን እንለያየ? የዛሬ አመትስ የዛሬ 2 አመትስ ትጠብቀኛለህ? እኔ ዘላለም የምትመጪ ከሆነ ቃል ከገባሽልኝ ለምን አልጠብቅሽም? ምን ችግር አለው? አብሬሽ ካሜራልሽ በማድረግ እንዳታለቅሽ። ካሜራውን ካበረሽ እንዳታለቅሽ። እኔ ይከፋኛል። አላለቅስም፣ አላለቅስም። ባብሩ እንዲህ እኮ ነው የሚያምርልሽ። እንዳታለቅሽ። ድብልብል ሆነሻል ደግሞ። ተመቸሽ ሀገሩ? ትቀልድብኛል። የምሬን ነው እኮ ወፈርሽልኝ። በዚህ ፍጥነት ነው እንዲ ጨቃጨቅሽ። ከጭቅጭቅ ሲጠፋ ወፈርሽ አይደል? እስቲ አይኔ ለምንድን ነው ወደታችን የምታየው? አልችልም። የምር ባይ እየመጣ ነው። አታልቅሽ። በእግዚአብሔር ፊትሽ አልተስማማሽም ነው አየሩ? እኔ እንጃ አላውቅም። ምንም ያለው አይኔ ናፍቄ ይሆናል። በቃ እኔ በማርያም ምንም ያለው አይኔ ሸፈ ብሎብሻል ምናምን ስና ይሆናል። ለምንድን ነው ተሻለቀሽ? ቆይ እኔ እኮ ቢያንስ እኔ ራሱ አንቺ እግዚአብሔርን ሊከብድ ይችላል እኮ ስሜቱ ምናምን፣ ግን በርትተሽ ሳይ ደስ ይለኛል። አላ የሆነ ተከፍተሽ እንዳይቆ አልፈልግም። በቃ ምንም ብንቃረ ምንም በቃ ምንም አይነት ሙድ ብናራምድ ማርያምን ቅመሚ ከፍቶሽ ማየት አልፈልግም። አንቺ ይህንን ታውቂያለሽ አይደል? ጭራሽ ከፍቶሽ ማየት አልፈልግም ምናምን፣ ተሰብረሽ ማየት አልፈልግም። ይሰማኛል እኔ ነው። ምክንያቱም አፈቅርሻለሁ እኮ ቅመሚ። በአንዴ እኮ የትኛውን ፍቅር ሊወጣ አይችልም። ስንጣላም እንደ ከሴት ሴጣን እናስቀናለን እኮ፣ ስንዋደድም እንደዛው። በቃ እኛ እኮ ጸባይ እኮ ነው ያጣ ነው። እኛ እኮ በመሀላችን የምናስገባው ሰው እኮ ነው የሚያጣለን አይደል? በመሀላችን ሳንግባባ አለመግባባታችን ነው የሚያጣለን እኮ አይደለ እኮ። እኔ የለኝ አሁን ካፈቀርሽ እኔ የለኝ። በቃ ሌላ ጭቅጭቅ አልፈልግም። ብሩኬ እንደዚህ አትበለኝ፣ የደወልክ እንደዚህ አትበለኝ፣ የባሰ አታስጨንቀኝ። እኔ እኮ እያስጨነኩሽ አይደለም። መምጣት የምትችይ ከሆነ ነው የለኝ። እኔ አሁንም እቀበልሻለሁ። በቃ እንኳን አጠፋን እንኳን አጠፋሽ የታባቱ ሆነ። በቃ እኔ ብቻ መጥቼስ ከዛስ በቃ ቤታችን ነው። እንደመጣሽ ነው ማስወልድሽ። እንደሆነ ትቀልዳለህ። እኔ እየቀለድኩ አይደለም፣ ግን ለምን እንጣላለን? ለምን በቃ እኔና ማርያምን መምጣት ትችያለሽ። መምጣት ወደዚህ ቅመሚ መምጣት ከቻልሽ ነው የለኝ። በእግዚአብሔር የት ነው ያለሽ? የት ነው ያለሽው? እሺ እንድትመጣ ነው። እኔ መምጣት ቢችል ምን ነገ አልመጣም፣ ዛሬ አልመጣም። እኔ እኮ ግራ ገባኝ። እኔ ታፈቅሪኛለሽ? ስልኩን ልዘጋው ነው። እንዳትዘጊው በማለት አታፈቅሪኝም? እኔ ታፈቅሪኛለሽ እኮ በቃ እኮ በቪዲዮ ነገር ያለው በቃ እኮ ካፈቀርኩኝ በቃ ኮራ ኮራ አትበይ። ነይ እኔ ደግሞ እሺ ጊዜ ነው እየኮራሁኝ አይደለም። ድጋሚ መጥቼ ከአንተ ጋር መጣላት፣ ከአንተ ጋር መጨቃጨቅ፣ መናቃል። እኔ ቅመም ያልንቅሽም እኮ ላስይዘሽኝ ነው። አንተ አይደለህም የምትንቀኝ፣ አንተ አይደለህም። እኔ የሚገባኝን አይነት ክብር እያገኘሁ አይደለም። የሚገባኝን አይነት እሱ የኔ ፎልት ነው፣ የኔ ጥፋት ነው። በቃ እኔ አስከብርሻለሁ። በቃ እሺ ይቅርታ። እኔ እኮ ድንዝና ነው አደለ ያጣላን። ዛኔ ማይሆን ውሳኔ ስለወሰንኩ ነው የተጣላ ነው አደለ። ምንም ነገር ስታደርግ እኔን አታማክረኝ። እሺ አማክርሻለሁ የኔ ቆንጆ። እኔ ብቻ አንቺ እሺ ይቅርታ። በቃ እሺ
ይቅርታ በቃ እኔም እኮ ስህተት ሰርቻለሁ እኮ ብዬሻለሁ ቅመሜ። እኔ እኮ አላጠፋው ምናምን አይደለም። እኔ እኮ ሊያዘኝ የምታደርጉት ነገር ምናምን አናዶኝ እኮ ነው። በቃ በቃ አለ አይደለ እኔን አልረዳዋልሽም። በቃ ከሚጋጭ እኔ ላይ እኮ እጅህን አነሳ ቡቡ እኮ እሱ የኔ ጥፋት ነው። እኔ እኮ አንቺን መምታት ፈልጌ አይደለም። የዛ ሰዓት ያልሽኝ ነገር አናደደኝ። እኔንም እኮ የፈለገ ነገር ባናድደ እኔ ላይ ዛሬ ላይ እጅህን ካነሳ ነገ ከነገ ወዲያ ለምን አንቲ ለምን ሌላ ጊዜ እኔ ከዛ በፊት ለምን አላደረግኩትም? አይ ያደረግሽውንም ነገር እኮ ማየት አለብሽ። እኔ ቆንጆ ብዙ ነገር አድርጌ ሊሆን ይችላል እኮ እሺ፣ እኔ ትዕግስቴን ተፈታታኝ። ብዙ ነገር አድርጌ ሊሆን ይችላል፣ ግን ጥፋትን ማረም በጥፋትን መታረም ሲገባ ጭራሽ በጥፋት ላይ ሌላ ጥፋት ተደርባለች። አሁንም እዛ ላይ ነች። በእግዚአብሔር አሁንም አትረጅኝም። እኔ እኮ ጥፋተኛ እኔም ብዬ ይቅርታ ጠይቄሻለሁ አይደል? ልክ አልሰራውም አላልኩሽም? በቃ ብዬሽ ነበር፣ ግን ማይሆን ነገር ነው ያደረግሽው። በቃ እሱን እንኳን እመኝሽ። አንቺም ጥፋት መስራትሽን እመኝልኝ። አትመኝልኝም ከፈለግሽ እኔ ይቅርታ እኔ የለኝ በቃሽ። እኔ ከፍቶሽ ብቸኝነት ተሰማኝ ምናምን እንድትይ አልፈልግም። እግዚአብሔር መሄድሽ እኔ ይፈልጓሉ እንዲ አልፈልጉም እኮ የምሬን ነው። በጣም እንጃ ምን አይነት ስሜት ውስጥ እንዳለው እራሱ አላውቅም። ግራ ገብቶኛል። በጣም ብቻዬነት እየተሰማኝ ነው። ምንም ሰው የሌላት ያክል እየተሰማኝ ነው። በቃ ሰው እንደሌለኝ እየተሰማኝ ነው። እኔ ያለሁልሽ እኮ ሀይሚ፣ አሁን እኮ እኔና አንቺ እልህ ምናምን በቃ እየሆኑ ይሁን። አንተ እኮ ቃላት ብቻ ነው። በቃ እኔ ያለሁልሽ ብቻ በቃ በቃላት ብቻ ተግባር ላይ አድርገው እንደሌለህኝ እንዲሰማኝ ለምን ታደርገኛል? ለምን እንደዛ አደረግከኝ? አሁን ኦልሬዲ ረፍዷል፣ ግን በቃ ምንም ማድረግ አልችልም። እግዚአብሔር እንዲህ አንተን